250,000 ኪራይ ወይ 8 ሚሊዮን ግዢ የትኛውን ትመርጣላችሁ? ሰላም ቤዛ ነኝ። ይህ ሄሪቴጅ ቢዝነስ ግሩፕ ነው። ዛሬ እንግዲህ ኪራይና ሽያጭ ልዩነታቸው ምንድነው፣ የትኛው ያተርፋል የትኛው ያከስራል የሚለውን እንመለከታለን ማለት ነው። ቤት ገዝታችሁ በተለያየ አጋጣሚ ላማረራችሁ ሰዎች ወይንም ደግሞ ቤቱን ላላገኛችሁ ሰዎች እንዲሁም ደግሞ በኪራይ ላይ ቆይታችሁ የኪራይ ነገር በጣም ላማራራችሁ ሰዎች ይሄ ቪዲዮ ለእናንተ ነው። እስከ መጨረሻ በመመልከት አብራችሁን ቆዩ። ዛሬ እንግዲህ መሀል ከተማ ላይ ኪራይ የአፓርትመንት ኪራይ እና የአፓርትመንት ግዢ ወይም ደግሞ ሽያጭ ምን ይመስላል የሚለውን የምንመለከተው። በመጀመሪያ ደረጃ እንግዲህ ኪራዩን ስንመለከት መሀል ከተማ ላይ ወይም ደግሞ አዲስ አበባ ላይ ማለት ነው በትንሹ ወይም ደግሞ ትንሽ ካሬ ወይም ስቱዲዮ ወይም ባለ አንድ መኝታ ብለን የምንመለከታቸው የምንጠራቸው ቤቶች በትንሹ 100,000 ብር ይከራያሉ። ያ እንግዲህ በአመት ስናሰላው 1.2 ሚሊዮን ማለት ነው። ይሄ እንግዲህ ለኪራይ የምታወጡት አፓርትመንት ኪራይ ወይም ደግሞ አፓርትመንት ላይ ኪራይ ከተከራያችሁ የምታወጡት ሂሳብ ነው ማለት ነው። በመቀጠል የምንመለከተው የቤት ሽያጭ ወይንም ደግሞ ግዢ ቤት ብንገዛ ምን ይመስላል ከኪራዩ ልዩነቱ የሚለውን ነው። እንግዲህ ወደ ሽያጩ ወይም ደግሞ ግዢው ስንመለከት ደግሞ በትንሹ ባለ አንድ መኝታ ወይም ደግሞ ስቱዲዮ መሀል ከተማ ላይ ሌክዠሪ ተብሎ የሚጠራ በ8 ሚሊዮን ብታገኙ፣ ይሄ እንግዲህ ልዩነቱ ሙሉ ለሙሉ ቤታችሁን ገዝታችሁ የራሳችሁ አድርጋችሁ 8 ሚሊዮን ነው የምትገዙት ማለት ነው። ያ ደግሞ 1.2 በአመት የምታወጡት ለኪራይ ወይም ደግሞ ለሰው ቤት የምታወጡት ይሆናል ማለት ነው። ልዩነታቸውን ስንመለከት ያለ ኪራይ ነው፣ ይሄ ደግሞ ለራሳችሁ ቤት የምታወጡት ሽያጭ ነው ማለት ነው፣ ወይም ደግሞ ግዢ ነው። ያ አትራፊው ምን ይመስላል ወይም ደግሞ ትርፋማው የትኛው ነው የሚለውን ስንመለከት ደግሞ ግዢ ነው ማለት ነው። እንግዲህ ያ ማለት እንግዲህ ለኪራይ 1.2 የምታወጡትን ብር በአመት ማለት ነው ለግዢ ወይም ደግሞ ሙሉ ለሙሉ የግላችሁ ያረጋችሁን ቤት ላረጋችሁት ቤት 8 ሚሊዮን ማውጣት ማለት አንደኛ ወጪ ይቀንሳል፣ ሁለተኛ ደግሞ ቤት ስትከራዩ ወይም ደግሞ የተከራያችሁበትን 1.2 ማለት ነው 1.2 ሚሊዮኑን እናንተ ራሳችሁ ገቢ ማድረግ ትችላላችሁ ማለት ነው። ስትከራዩበት የነበረው ዋጋ እናንተው አከራይታችሁ ለኢንቨስትመንት ተጠቅማችሁት ለራሳችሁ ገቢ ማዋል ትችላላችሁ ማለት ነው። ፕላስ ደግሞ ዋናው ነገር በ8 ሚሊዮን የገዛችሁት ቤት ከተወሰነ ጊዜ ከ6 ወርና ከ1 አመት በኋላ መልሳችሁ ልሽጣው ላትርፍበት ብትሉ እንኳን በተመሳሳይ ሁኔታ ልታሸጡት ወይም ደግሞ በዚሁ ዋጋ ልሽጡት አትችሉም ማለት ነው። አትርፋችሁበት ነው የምትሸጡት። አንደኛ ደረጃ እስከ ተጠቅማችሁበት እስከ 1 አመት ወር እስከ 6 ወር ተጠቅማችሁበት ነው የምትሸጡት አትርፋችሁበት። ሁለተኛ ደረጃ ደግሞ ስሸጡም ደግሞ በ8 ሚሊዮን ሳይሆን በተሻለ ዋጋ አትርፋችሁ ነው የምትሸጡት ማለት ነው። ያ ማለት እንግዲህ ስትከራዩበት የነበረውን የኪራይ ዋጋ መልሳችሁ ተጨማሪ ደግሞ ከገዛችሁበት አትርፋችሁ ነው የምትሸጡት ማለት ነው። እኔ ባየሁት ወይም ደግሞ እኔ በተመለከትኩት ባለኝ ኤክስፒሪያንስ ይሄንን ይመስላል እኔ ተረዳው። እናንተ ደግሞ የምትሉት ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ። መልካም ጊዜ። ቻው።